ታሞ እንኳን ሐኪም ቤት የሚወስዳቸው እንኳን ያጡ አምነውበት በጸበሏና በእምነቷ የዳኑ በጣም ነፍ የተዋዶ ልጆች መዳን ቤት ያሉ ልጆች አሉ። ስለዚህ ይሄ ጸበል የመጣው ለታመሙ መዳን ቤት ውስጥ ለሚሰሩ ልጆች ነው። እነሱ ማለት ነው 25 ድርሃም አይደለም ማለት ነው። ለምን 1000 አይባሉም ከፍለው የሚወስዱበት እንኳን ነበር። ምክንያቱም ህመማቸው ከዛ በላይ ስለሆነ ሐኪም ቤት የሚወስዳቸው የሌለበት አለ። ራሳቸውን ቢያማቸው ፐነዶል ዋጪ ነው የምትባለው። ስለዚህ እኛ ዋና ፖይንቱ ልጆች ቤተክርስቲያን መሄድ የማይችሉ አሉ። በጣም ብዙ ልጆች የታመሙ ኦኬ ሂደው ጸበል መውሰድ የማይችሉ 25 ድርሃም ከፍለው ግን እቤታቸው ድረስ ጸበልና እምነት ይሄድላቸዋል። በሱ በጣም ብዙ ሰዎች ድነዋል ማለት ነው። ስለዚህ ብዙ ባናወራ አንዳንድ ጊዜ የራሳችንን ኃጢአት ዞር ብለን ብናይ ጥሩ ነው። ጣታችንን አንድ ጣታችንን ወደ አንደኛው ሰው ስናደርግ 4 ወደኛ ነው ያለው። ስለዚህ ፖይንት ያዙበት እሺ። ይሄንን 25 ድርሃም የታክሲ ነው። የታክሲ ደግሞ እሱ ከፍሎ ታክሲ የሚያመጣበትን ከፍሎ ጸበል አይልክላችሁ። ማክሲመም በቀን 100 ሰው ለ100 ሰው ጸበል ከላከ ስንት ብር ነው የሚሆነው? ለእናንተ ቀላል ነው፣ 25 ድርሃም ነው። 25 ድርሃሙን ግን በ100 ሰው አባዙት። ስለዚህ ብዙ እንትን ውስጥ ባንገባ